ወኔ ሲመቸኝ እኮ የገባው ዳዋ አደርጋለሁ ከዛ ይመጣሉ በውስጥ የምርሽ ነው ቃል እስልምና እንዴት ተቀበልሽው እንዴት እኔ በጣም ፍቅር አለኝ ደሞ እኮ በፊት እኮ በጣም ለኦርቶዶክስ እኮ ፍቅር ነበርኝ ለሃይማኖቴ ያን ፍቅር ስለሚያውቁ የምርም በቃ ይሆነ ከውስጤ ውስጥ የሰለም ተመስላቸው ማለት አይደለ ይሆነ ቁርጥ ያለልኝ አይመስላቸውም አንዳንድ ሰው ደግሞ ጥያቄ ይፈጥርበታል እንዴት ልጅ በፊት ጎበዝ ነበርች እኔ ቴሌግራም ጀምረን ምንማርሎሽ ነበር ከቴሌግራም ጀምረና ዲሳብረን ስንማር አብረን እንዴት እንደዚህ ልትሆን ትችላለች ብለው በቃ ጥርጣሬ ፈጥሮባቸው የሚጠይቁኛሉ መጥተው ማለት በውስጥ የሚያወሩት ክርስቶስን መካድ ይከብዳቸዋል በቃ እስልምና እውነት መሆኑን ያውቃሉ አሁን አንድ ልጅ ማውራታለች እና ኦርቶዶክስ ናት ምንም አይነት እውቀቱ የላትም ማለት እኔ አንዳንዴ ነው ኡስታዝ ምናምን ሲገቡ ሼር አደርግላታለሁ ልጅቷ ከዛ በጣም በተለይ ከሰለምኩ በኋላ በጣም ብዙ ሰው ነው እየመጣ የሚጠይቀኝ በውስጥ ማለት ነው እንዴት ሰለምሽ ምክንያት ሽርጂ ምናምን ሲሉኝ እኔ ሼር አደርግላታለሁ የኡስታዝ ወሂድን ተከታተሉት ይሄን ሰው ፎሎ አድርግና ተከታተሉት ነበር እኔ ስለሙ ራሱ በያለቀ የሚገርምሽ ነገር በቃ ኡስታዝ ወሂድ ነው ሼር ማደርግላቸው በቃ እሱ መሰረታዊ የሆነ ነገር ላይ ስለሚያወራ ሲጋው መጽሐፍ ቅዱስ ላይ ስለሚያብራራ ሼር አደርግላቸዋለሁ ይሄን ሰው አዳምጡ ትላቸዋለሁ ፎሎ አድርጋችሁ አዳምጡ ትላቸዋለሁ ተውሂድ ማለት ነው እኔ እስልምና ማለት ነው ወላሂ ነው የምላቸው አንድ ሰው የእስልምና ተውሂድን በቃ ጥንቅቅ አድርጎ መሰረቱን ካወቀ ሌላው ትርፍ ነው ጋይስ ሌላው ትርፍ ነው ሌላው መጀመሪያ ሰው ልጅ ተውሂድ ይግባው ሌላው ትርፍ ነው ክርስትናን ደግሞ እንደው ከስር ከመሰረቱ ወቁት በነገራችን ላይ ተማሩ ቁጭ ብሎ ሲያስተምሩ ክርስትና ነገ ሚስጥረ ስጋዊ ሚስጥረ ስላሴ ሚስጥረ ቁርባን ሚስጥረ ጥምቀት እንደል አምስቱን ማዕማደ ምስጢር ቁጭ ብላችሁ ተማሩ በዛ ሰዓት ከእስልምና ጋር ስታነጻጽሩት ምን ያህል ተውሂድ እንዴት ሚዛን እንደሚያደርግ ታዩታላችሁ ከዛ በተረፈ እንደዚህ እስልምና ውስጥ ገብቼ ይጨንቀኛል ምናምን እኔ ወላሂ ነው የምልሽ ምንም ነው የሚያጨንቅሽ ስትገቢበት ማለት ነው ይበልጥ እስልምናን ባወቅሽ ቁጥር ቁርአን በቀራሽ ቁጥር ወላሂ ነው የምልሽ እስልምናን እየወደድሽ ነው የምትመጪው አይደለም አሁን መቀበል ከቁርአን ግማሽ እየተቀበልኩ ነው ሁለት ጥቅስ ተቀብያለሁ ያው ሁለቷ በጣም ልቤን ገዝተዋለች ቆይ ላሳይሽ እንደመጀመሪያ ምዕራፍ ናት በጣም ወደድኳት ጌታ አሁን እሷን እኔ ማታ ጸልያታለሁ በቃ ብድ ብሎኝ ከሆነ በቃ አልቅሼ እዛ ጋር ሰግጄ ስነሳ ይሆን እንዴት ነው የከበደሽ ለቅልል አይልሽም ቅልል ብሎኝ ነው የምንነሳው ገባሽ የሆነ እርፍ የማለት ስሜት ውስጥሽ ማለት ነው በቃ ያቺ ሰዓት ያቺ ደቂቃ ምን ያህል ጸጥታና ሰላም እንዳላት ማሂ ወላሂ በቃ ምን ያህል ውስጥሽ ሰላም እንደሚሆን አንቺ ከርፍንም ትበቃ ገር ነው የሚያፈርሰው ማለት ነው በቃ ሐሳቡ ስላሴ የክርስቲና መሰረት ነው ገባሽ አሁን የስላሴ ሳቤ ብሎ መጽሐፍ ሲጽፍ በቃ መሰረቱ ነው ያፈራረሰ ያለው አስቢው መሰረቱ ከፈረሰ ይሄን ሰው ብዙ ሰው ካወቀ ይሄዳል ከዛ ነገር ውስጥ ይወጣል ስለዚህ እንዴት አይጣሉት ህዝቡን እኮ እየወሰደ ነው ያለው ህዝቡን እኮ ጨርሰው እኮ ምን ቀረበለሽ ነው ስለዚህ በዛ ምክንያት ነው እነሱ የሚናደዱት ማለት ነው እንጂ ከፈቃል ካፉ ስለሚወጣ ስለሚሳደብ ምናምን አይደለም ግን በቃ መሰረቱን አናታናቱን ስለሚለው ነው ልክ ደግሞ እዛ ገብተው ለማውራት ሲፈልጉ እንትን ነው ገባሽ ደረጃቸውን ወቂት ይባላሉ ሲባል በሳት ኦቨር ይወጣሉ ይናደዳሉ እነሱ ይፈልጉት ምንድነው ጭቅጭቅ አይደለ እንካ ሰላምታ በቃ ልክ የቆሎ ባር እንደራቸው ይመስል እሱን አስገብተው በኮስት አስገብተው እንደዛ አይነት ውይይት ነው የሚፈልጉት ገባሽ በቃ ይሄ አያቅም ማስባል ይፈልጋሉ ብልጥ ሆነባቸው እንደውም በጻይማ መጽሐፉን ቴሌግራም ገብቼ ፕሮፋይል እንትን ላድርገው እዚህ ጋር እሺ አድርጊ ፕሮፋይል አድርጊ ማሂንማ አጠጧት እንጂ ቃል ቢስሚላ አጠጧት ያልሰደባት የለም ማን ወንደኔ እኔ ማጣጥቻለሁ እኔ ማለት ነው ወላሂ ነው የምልሽ ቲክቶክ ላይ እንደኔ የተሰደበ አለ ብዬ አላምንም ወላሂ አንቺ እኮ እነሱ ጋር ብዙ ማትሄጂም ነበር ቃል እቺ ሆም ብላ ትሄድና ማለት ነው እኔ ባውስጥ እዛ ሲሄድ እኔ እኮ አንድ ቃል እዚህ መጥቼ ስለ ክርስትና ካወራ በውስጥ የወቀሰ ማለት ነው እስኪ አንድ ስለ እኔ ማወራ በውስጥ ነው የሚወርድብሽ የምር ይሆን እንትን ነው ጥያቄ ትፈራለች ያለው ነገር ማወራት ገባሽ እኔ ከፍተሽ ነው የምትጮህ እኔ ከፍተሽ ነው ከስንት አንድ ቀን ነው ፈልገውኝ ነው የምሄደው እኔ ሲፈልጉኝ ምናምን እንጂ እሷ እኮ እነሱ ጋር ትሄዳለች ነው እንደሚሰድባት እያወቀች ሄዳ ቁጭ ትላለች ወንድሜ ትላለች እኮ እኔ ቤቴን ከፍቼ ማርፌ ነው የምወጋቸው እኔ እኮ ቤቴን ከፍቼ በጣም ነው የማወራው ስለ ክርስትና ከዛ ልክ በውስጥ ሄዱና እንትን ነው በቃ እኔ የማወራው ነገር ጥያቄ ለሚፈጥር ያውቃሉ ገባሽ ማነሳው ሐሳብ ልምምጥ ይጀምራሉ አረ ቃል ያንተ መጽሐፍ ቅዱስ ታቂል አረ ታይ በስነ ስርዓት ተማሪ ምናምን ነገር አለ አንጀቴን ሲበሉኝ ተዋለሁ በእለ ደግሞ መተው አንቺ ጎዶሎ አንቺ እንትና መሐመድ ባም ሲሉ በጣም ተናድጄ አወራለሁ ስለ ክርስትና
ስለመቃ እንደዚህ ኮንማ በቃ አንቺ ነኝ ደግሞ በጣም ፓወር አለኝ ሳወራ ማለት ነው። ያቺ ሰው ቁጭ ብሎ ይሰማኛል ሳወራ ማለት ነው። ኃይል እንዳለኝ ስለሚያውቁ በፍቅር ነው የሚያወሩኝ። እኔ በእልህ ካወሩኝ እኔ ብሳለሁ። እኔ ጭራሽ በጣም ኃይለኛ ነኝ። በእልህ ካወሩ ከፍታለሁ ቤቴን እሄዳለሁ። በቃ ልክ ስገባ 400 ሰው ቁጭ ብሎ ያዳምጠኛል ማለት ነው። 400 ሰው ቁጭ ይላል ሳወራ ማለት ነው። በዛ ሰዓት ክርስቲያኖች ይመጡልሻል። ምስኪን ክርስቲያኖች አሉ ይመጡና ወላይ እሙ በጣም ብዙ ሰው ነው እንዴት ነው አንቺ የሰለምሽው የምርሽን ነው ወይ ምናምን እያሉ የሚጠይቁኝ በውስጥ ማለት ነው። ክርስቲያኖች እየመጡ ማለት ነው ንገሪን እስኪ ምናምን። ስለዚህ እኔም በፍቅር መያዝ እንዳለብኝ ስለሚያውቁ በፍቅር ይዟል። በጣም ሲቢስባቸው ብሎክ ያደርጉኛል። እኔም ሲጀምር አልሄድም። እኔም ደግሞ ኮሮናኝ ገባሽ። ብሎክ ስታደርጊኝ ብሎክ አደርግሻለሁ፣ አንፎሎ ስታደርጊኝ እኔም አንፎሎ አደርጋቸዋለሁ። ድርሽ አለልም አጠገባቸው። ሰውድሽ ብቻ ነው የሚቀርብሽ የምጠጋሽ። ካልወደድኩሽ ግን ምጣላሽ ነው ወንድሞቼ ጋር ሄዳለሁ። ድርሻለሁ። አረ ወላሂ ያልተረጋጋት ወንድሜ ትላለች። ነገ ሜዳ ዛሬ ኩልኩል እንኳን ነግሯት ነገ ሄዳ ወንድሜ ወላሂ ደግሞ ከሚሰድባት ወንድሜ ቀስ ብላ እኮ ነው ወንድሜ አውቃለች እኮ እንደሚሰድባት። ማድረግ አለብሽ። እኔም አደርጋለሁ እኮ እኔ ሲመቸኝ እኮ እየገባሁ ዳዕዋ አደርጋለሁ። በጣም ሰው እንደሚሰማኝ ስለማቅ ገብቼ ዳዕዋ አደርጋለሁ እኮ አወራለሁ። ከዛ ይመጣሉ በውስጥ የምርሽ ነው ቃል እስልምና እንዴት ተቀበልሽው? እንዴት እኔ በጣም ፍቅር አለኝ ደግሞ እኮ በፊት እኮ በጣም ለኦርቶዶክስ እኮ ፍቅር ነበረኝ ለሃይማኖቴ። ያን ፍቅር ስለሚያውቁ የምርም በቃ የሆነ ከውስጤ ውስጥ የሰለም ከመስላቸውም አለ አይደለ የሆነ ቁርጥ ያለልኝ አይመስላቸውም። አንዳንድ ሰው ደግሞ ጥያቄ ይፈጥርበታል። እንዴት ልጅ በፊት ጎበዝ ነበርች። እኔ ቴሌግራም ጀምረን የምንማር ልጆች ነበር ከቴሌግራም ጀምረና እንዴት አብረን ስንማር አብረን እንደዛ እንዴት እንደዚህ ልትሆን ትችላለች ብለው በቃ ጥርጣሬ ፈጥሮባቸው ይጠይቁኛሉ። መጥተው ማለት በውስጥ የሚያወሩ ግን ሁሉም የሚከብደው ሙስሊም ለመሆን ምንድነው ክርስቶስን መለየት። ልክ እንዳልሆነ እኮ ይገባቸዋል እነሱ ራሱ ማለት ነው። ልክ እንዳልሆነ ይገባቸዋል። ግን የኖሩበትን መልክ በጣም አንተን ይላሉና በእኔን የሚጠሩኝ አንደኛ ነገር እሷ ትጠፋለች ሳይሆን ሰው ይዛ ትጠፋለች ነው እኔን የሚሉኝ። ሰው ይዛ ትጠፋለች ገባሽ? በጣም የሚናደዱብኝ ለዛ ነው። ሰው ይዛ ትጠፋለች ነው። ለራሷ ታውቃለች ነው ገባሽ? ለራሷ ታውቃለች። እስልምና ይሁን ክርስትና ትክክል ለራሷ ታውቃለች። ግን ልጆችን ይዛ አብራ ትበክላቸዋለች ነው ትበርዛቸዋለች አይነት ሐሳቤ ነውና ብዙዎቹ ክርስቶስን መካድ ይከብዳቸዋል። በቃ እስልምና እውነት መሆኑን ያውቃሉ። አሁን አንድ ልጅ ማውራታለች እና ኦርቶዶክስ ናት። ምንም አይነት እውቀቱ የላትም ማለት እኔ አንዳንዴ ነው ኡስታዝ ምናምን ሲገቡ ሼር አደርግላታለሁ ልጅቷ። ከዛ በጣም በተለይ ከሰለምኩ በኋላ በጣም ብዙ ሰው ነው እየመጣ የሚጠይቀኝ በውስጥ ማለት ነው። እንዴት ሰለምሽ ምክንያት ሽርጂ ምናምን ሲሉኝ እኔ ሼር አደርግላቸዋለሁ። የኡስታዝ ወሂድን ተከታተሉት፣ ይሄን ሰው ፎሎ አድርግና ተከታተሉት ነበር። እኔ ስለሙ ራሱ ብዬ አላውቅም። የሚገርምሽ ነገር በቃ ኡስታዝ ወሂድ ነው ሼር ማደርግላቸው። በቃ እሱ መሰረታዊ የሆነ ነገር ላይ ስለሚያወራ ሲጋባ መጽሐፍ ቅዱስ ላይ ስለሚያብራራ ሼር አደርግላቸዋለሁ። ይሄን ሰው አዳምጡ ትላቸዋለሁ፣ ፎሎ አድርጋችሁ አዳምጡ ትላቸዋለሁ። እና አሁን አንድ ልጅ አለ ኤቲስት ነው ጠየቀኝ፣ ሼር አደረኩለት። ይገባል ያዳምጣል። አሁን ኡስታዝ ወሂድ በጣም ነው የሚከታተለው። እያዳመጥኩ ነው፣ ይጽፍልኛል፣ እየመጣ እየገባሁ ነው እየተማርኩ ነው ምናምን ይለኛል ማለት ነው። እና ቁጭ ብሎ ከተማሩ ይለወጣሉ ገባሽ? ኡስታዝ ቤት ገብቶ ቁጭ ብሎ ከታች የሚማሩ ከሆነ ሂደት የሚመጣው በአንዴ አይደለም። መጽሐፍ ቅዱስ እዛ ሲተነተን ሲሰሙ ኦኬ እንደዚህ ነው እንዲያሉ ከዛም ከዚህም ሲያስተነትኑ እያወቁት እየተረዱት ምናምን ይመጣሉ ገባሽ? ስለዚህ እኔ አንድ ሰው ሲጠይቀኝ ኡስታዝ ወሂድ ነው ሼር ማድረጋቸው አዳምጡት ብቻ ነው የምለው እንጂ ስለሙን ብዬ አላውቅም በፍጹም። አንድ ሰው እኔ ስለሙ ብዬ ራሱ አላውቅም። የሰው ልጅ አውቆ መስለም አለበት ብዬ ስለማምን ማለት ነው። ከዛ አምላክ እንዳልሆነ ያውቃሉ፣ ግን እስልምና ውስጥ መግባት ይከብዳቸዋል። የአብዛኛው ሰው እንትን ይሄ ነው። አሁን ማሂ ራሱ ስረዳት እንደዛ መሰለች። ክርስቶስ ኢየሱስ አምላክ እንደሆነ ያውቁታል። በቃ እስልምና እውነት እንደሆነ ያውቁታል። በነገራችን ላይ ተውሂድ ላይ ማለት ነው ምንም አይነት ስተት ነው ማታገኝ። ዝም ብለሽ ቀጥይ። ያ እኔ ስላለፍኩበት እረዳለሁ። ወላሂ ተውሂድ ማለት ነው እኔ እስልምና ማለት ነው ወላሂ ነው የምላቸው። አንድ ሰው የእስልምና ተውሂድን በቃ ጥንቅቅ አድርጎ መሰረቱን ካወቀ ሌላው ትርፍ ነው ጋይስ፣ ሌላው ትርፍ ነው። ሌላው መጀመሪያ ሰው ልጅ ተውሂድ ይግባው፣ ሌላው ትርፍ ነው። ክርስትናን ደግሞ እንደው ከስር ከመሰረቱ ወቁት። በነገራችን ላይ ተማሩ፣ ቁጭ ብሎ ሲያስተምሩ ክርስትና ነገ ሚስጥረ ስጋዊ፣ ሚስጥረ ስላሴ፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት እንዳለ አምስቱን ማዕማደ ምስጢር ቁጭ ብላችሁ ተማሩ። በዛ ሰዓት ከእስልምና ጋር ስታነጻጽሩት ምን ያህል ተውሂድ እንዴት ሚዛን እንደሚያደርግ ታዩታላችሁ። ጌታ እኔ እንደዛ ነው የመዘነብኝና ያንን መሰረት ደግሞ ጠንቅቃችሁ ካወቃችሁ
ማንም ሰው ነው የማይሸረሽረው የእናንተን አቋም ማለት ነው። የፈለገ ነገር ጠዋት መተው የፈለገ 40 50 አስተምሩት ቢያስተምሩ የእናንተ አቋም ሽርሽር አይልም። በቃ እንዲች ብሎ ሽርሽር አይልምና ክርስቶስ አምላክ እንዳልሆነ ያውቃሉ፣ ልባቸው ያውቀዋል። በቃ ትክክለኛ የአንድ አምላክ አስተምሩት ተውሂድ በቃ ሁሉም ሰው ልብ ውስጥ አለ። ግን የኖሩበትን መልቀቅ ወይኔ እንዴት እንደሚከብድ ቤተሰብ ብትት እንዴት እንደሚከብድ በቃ የሆነ የኖራችሁበትን ለቆ ይሁን እስልምና አዲስ ህይወት በሉት በቃ አዲስ ህይወት መጀመር ይከብዳል። ሁሉም ልብ ውስጥ እንደዛ ነው ያለው። ግን መጀመሪያ ልባችሁ ማጠንከር አለባችሁ። በቃ ውስጣችሁን ጨካኝ ማድረግ አለባችሁ። አላ አይደል ቆራጥ መሆን አለባችሁ። እንደዛ ካልሆነ በጣም ይከብዳል። ትንሽ ማንም ሰው የኖረበትን ሃይማኖት መልቀቅ በጣም ከባድ ነው። በጣም እንደሚወራው አይደለም። በጣም ይከብዳል፣ ያስጨንቃል፣ ያስለቅሳል፣ ያስበላል። በቃ ግን ቢከብድም ደግሞ እዛው ስትገቡ ደግሞ አላህ በራሱ መቻሉን ብርታቱን ይሰጣችኋል። እንዴት ብዬ ንገራችሁ? በራሱ ነው ጠንካራ የሚያደርጋችሁ። በቃ የሆነ ብረት ነው የምትሆኑት። የምር አይደለም ወደ ኋላ ልትመለሱ ይቅርና ሞር ስለምንነውን ትወዳላችሁ። በራሱ በቃ አንድ እርምጃ በተራመዳችሁ ቁጥር ያንን መዋላ ልትመለከቱ ማለት ነው። በራሱ ያጠነክራችኋል፣ በራሱ ያበረታችኋል። ያመናችሁት አምላክ በራሱ ጥንካሬ ግን የልብ ጥንካሬ ነው። ልባችሁን ብቻ ጠንካራ አድርጉት። ልባችሁን ጠንካራ ስታደርጉት አምላክ ደግሞ አላህ ደግሞ በራሱ ያግዛችሁና ያበረታችኋል ማለት ነው። በቀጥታ ከደደብ ነው የሚያደርጋችሁ፣ አላ ድንጋይ ያደርጋችኋል። ምንም ነገር ምንም እስከማይመስላችሁ ድረስ በቃ ድንዝ ነው የምትሉት። ምንም አይመስላችሁ፣ ጠንካራ ነው የምትሉት። እንደ ብረት ማለት ነው። ጠንካራ ነው የምትሆኑት። የመመለስ ብዙ ጊዜ ሰው ልጅ ነገሮች ሲከብዱት መመለስ ይፈልጋል። ትላንትናውን ማየት ይፈልጋል አይደል? ወደ ኋላው ባክ ማድረግ ይፈልጋል። አንዳንዴ እኮ ነገሮች ከባድ ናቸው። ስትሰደቡ ስትገፉ የታባሽ ምናባሽ ስትባሉ ወደ ኋላ መመለስ አለ። የኖራችሁበት ትዝታ አለ እኮ አይወጣም ከውስጣችሁ ላይ ይጨንቃችኋል፣ ይደብራችኋል ምናምን። ግን እስልምናን በደንብ ካውቃችሁት አትመለሱም። ከገባችሁ ማለት ተውሂድ ከገባችሁ ኧረ አይታሰብም። ሲጀምር ምንም የማያውቅ ሰው ሁላ እስልምና ውስጥ ገብቶ ከተማረ በቃ ምንም ነው ወደ ኋላ የማይመለከተው ማለት ነው። ጎበዝ ነው የምትሆኑት። ዋናው ብቻ እናንተ መማራችሁ ነው። ብቻ አንድ እርምጃ ተራምዳችሁ ያን ነገር ወቁት፣ ቅሩት፣ ያን ከዛ ይገባችኋል። እና ማህዬ ላንቺም ዱአ አደርግልሻለሁ። እኔም ወላሂ እንደዚህ ስታወሪ ማሂን እያሰብኩኝ ቃል እንደዚህ ስታወሪ ማሂን እያሰብኩ ከፈኝ። ወላሂ ያ አላህ ያ ረቢ የምር ዱአ አድርጊላት። አንቺ አዲስ ሰለምቴ ነሽ። ዱአ አድርጊላት። አንቺ ዱአ አላህ ይሰማል። ቃል ዱአ አድርጊላት። ወላሂ ምሬን ተሰማኝ። የኔ አባት ልልሽ ነበር ተሳስቼ። የኔ ውድ ወይ ቃል ተለቀለመ። እስኪ ተንጭ አላህ ሁላችንም ሰብስቦ ጀነት ያድርገን። ወላሂ አሚን አሚን። ነው ባህሪሽ ወላሂ ባህሪሽ ብቻ ነው እንደ ለክርስትና እንትን ምትሆኛ አይደለሽም እንጂ ሙስሊም አላህ ሙስሊም ያድርግሽ። የምር የዋህ ስለሆንሽ አላህ አይቅጣሽ። አኽራሽንም ዱንያሽንም አላህ ይፈረግልሽ። ወይ በሳት እንድትቀጪ ማላንቺ ያልመኝም። ማሂ እንደምትሰልም እርግጠኛ ነኝ። ማሂ እንደምትሰልም እርግጠኛ ነኝ። ግን እንዳልኩሽ ነው ጊዜ ይፈጃል። እንትን ነው በጣም የኖሩበትን እኮ መልቀቅ በጣም ከባድ ነው። ከማሂ ጋር አሁን ብንወይ ማለት ነው ማሂ 100% ክርስቶስ አምላክ እንዳልሆነ ውስጥ ያውቀዋል። በቃ አምላክ እንዳልሆነ ያውቀዋል። ክደዋል። የሆነ የሚይዝሽ ነገር አለ። በቃ ይኖርሽበት አይደለ? የሚይዝሽ አለ። በቃ ፍቅሩ እኮ ምናምን ትያለሽ ይዞሻል። በቃ አይደለ? ክርስቶስ መውደድና ደግሞ ክርስቶስ አምላክ አይደለም ማለት ልዩነት አለ። በጣም ልዩነት አለው። እና ያ ነገር ይዟታል ልጅቷ። ገባሽ? ያ ነገር ሲይዝሽ ደግሞ ጭንቀት ውስጥ ነው የምትገቢው። በጣም ስትረስ ነው የሚያደርግሽ። አላህ ይመራታል። ግን የዋሆችን እኮ አላህ ይመራል። ግን ደግሞ አላህ የሚመራሽ እንዴት መሰለሽ? አንቺ ለእውነት ቅድመ ስትሰጪ ነው። ልብሽ ከዛ በተረፈ እንደዚህ እስልምና ውስጥ ገብቼ ይጨንቀኛል ምናምን እኔ ወላሂ ነው የምልሽ። ምንም ነው የሚያጨንቅሽ ስትገቢበት ማለት ነው። ይበልጥ እስልምናን ባወቅሽ ቁጥር ቁርአን በቀራሽ ቁጥር ወላሂ ነው የምልሽ እስልምናን እየወደድሽ ነው የምትመጪው። አይደለም ጨንቆሽ ልትመለሽ። እኔ ብዙ ጊዜ ጨንቆኝ ተመለስኩ ሲሉ ይገርምኛል። ጨንቆሽ እንኳን ልትመለሽ ይቀር ተወጀዋለሽ። በተለይ መስገድ ስቺ ማለት ነው። እስከምትሰግጂ ግን መከራ ነው እስከምትለምጂ። በተለይ መስገድ ስቺ እንዴት እንደሚባል ስታይቂ ምናምን ወድድ ነው የምታደርጊው። የምሬ ነው የምልሽ። ይበልጥ ጽናቱን ይሰጥሻል። በቃ አይደለ? ኃይሉን ብርታቱን ይሰጥሻል። ያን ነገር ግን እስከምትለምጂ ቁርአኑን እስከምትቀሪው ምናምን ነገር የሆነ ዲፕሬሽን ውስጥ ትገቢያለሽ። ወይ ይሄ ደግሞ አረብኛ ከየት መጣ ምንድነው አይገባኝም እንዴ ምናምን የምን ቋንቋ ነው ያለሽ? እንደዛ ብያቀለው እኔ
ምንድነው ይሄ ደግሞ? በቃ ስገጂ ምናምን ሲሉሽኛ ልምዳ የለና አይደለ? በቀን 5 ጊዜ እንዴት ነው በቀን 5 ጊዜ አሁን እንደዚህ የሚለው ምንድነው? ግን ይሄን ነገር ስትለምዱ የምሬን እምልሽ በጣም ነው የምትወጂው እምነቱን በቃ ትወጂዋለሽ። ሰው አያስፈልግሽም፣ ሰው አትፈልጊም። በቃ በራስሽ ደስ እያልሽ እምነቱ ትቆሚያለሽ ማለት ነው። ጠንካራ ትሆኛለሽ። ግን ብቻ ግቢበት። አንቺ ገብተሽ ሞክሪ። ከዛ ቃል ምን አለሽ ትይኛለሽ። ግን ለመጀመሪያ እንዳልኩሽ ነው ይደብርሻል። ድብረሽን ስታምከው ለመጀመሪያ ጊዜ ማለት ነው። አዲስ ነገር ስለሆነ ጸሎቱ ምናምኑ ሁሉ ነገር ይቀየርብሻል። እንደለመድ ነው ስላልሆነ ማለት ነው። ግን ያን ነገር ስትለምጂ ትወጂዋለሽ። በጣም ነው የምትወጂው። እና ኢንሻአላህ የጳውሎስ ፍቅር አለባት ይላሉ። ግን እኮ እሺ አሁን ጳውሎስ ፍቅር አለባት። ግን የጳውሎስ ሃይማኖት ምንድነው? ቃል ማሂ ምንድነው ሃይማኖቱ ጳውሎስ? እስቲ ቃል ትንገርሽ። እኔ አውቃለሁ እንግዲህ ሃይማኖት ምን እንደሆነ ጧት ንገሪኝ አንቺ ማሂ። ጧት ተናገርኩ እኮ ቅድም ላይ ጳውሎስ ለምንድነው በተለየ መልኩ የምትወጂው ስትሉኝ መለስኩላቸው። ምን አሉ? ጳውሎስ አንድ አምላክን ሰብኳል። ላመነበት ነገር እስከሞት ድረስ ታምኖ ወርዶለታል። ለዛ ነው የምወደው ጳውሎስን። እሺ ኢየሱስስ ምንድነው ሃይማኖቱ? ኢየሱስ አንድ አምላክ አማኝ ነው። የኔ አባት ወይ አንድ አምላክ አማኝ ነው። ግን የሰው ልጅ ነው አይደለ? ልክ እንዳንቺ የሰው ልጅ ነው። እግዚአብሔር ግራ የሚገባ ነገር ነው። እናንተ ለምን ኢየሱስ ክርስቶስ ማለት ነው ሰው ብሎ ማመን ማለት ነው የሆነ ነገር ውርር ነው የሚለኝ በኢየሱስ ምን ያሉት ስለኖርሽበት እኮ ነው ማሂስ፣ በጣም ስለኖርሽበት ነው። አሁን ምሳሌ ልስጥሽ። ለምሳሌ እናትሽ አንቺን ያሳድጋሽ እናትሽ ናት ተብሎ ኖረሽ እድሜ ልክሽን ኖረሽ የሆነ ሰዓት ላይ እናትሽ አይደለችም ብትባይ ምንድነው የሚሰማሽ? ለዛ እኮ ነው አንቺ አሁን ይሄን ነገር ስትሰሚ የሚከብድሽ ለዛ ነው እንጂ ውሸት ስለሆነ አይደል። ያለሽበት መንገድ እንትን ስለሆነ አይደለም። ግን በቃ ስለኖርሽበት ነው። እድሜ ልክሽን ስለኖርሽበት ነው የከበደሽ። በጣም ከባድ ነው። እኔ ባንቺ ቦታ ቢሆን እንደ ተመሳሳይ ነገር ነው ማረገው ማለት ከባድ ነው። የምር በጣም ከባድ ነው። ዳንም በብዛት ውስጥ አዝሜት ጋር ሲሆን ትንሽ በረታለሁ መሰለኝ። ትምህርቶች ምናምን ትንሽ አበረቱኛል። እንደዚህ ያለ ማሂ ይለኛል ብዙ ጊዜ ጆሮዬ ላይ ቀርቷል። የምር አምላኬ እያለ የሚለው ቃል በቃ እንትን ብሎኛልና ብልን ከቃሉ አንፃር ነው ከራሴ አይደለም የምናገረው ከመጽሐፉ አንፃር ነው እያልኩኝ ደግሞ ራሴን አጽናናለሁ። እግዚአብሔርን ትክክል እውነት ይቀድም እውነት ማደም ነው። በቃ እቺ ዓለም ሲጀምር ውሸት ናት። የሆነ እኛን የሚያታልልበት ቦታ ነው ያለነው። አሁን እንታለል እኮ እኛ የሰው ልጆች የሆነ እንትን ላይ የሆነ መንገድ ላይ ብቻ ሙጥኝ እንድንል ሳይሆን የቱ ውሸት ነው የቱ እውነት ነው ብለን ማመዛዘን አለብን እንጂ እኮ ሁሉም ባለበት ሃይማኖት እዚህ ምድር ላይ ብዙ ሺህ ሃይማኖት አለ። የኔ ሃይማኖት ነው ትክክል ነው የሚለው ሁሉም የሚያመዛዝን የለም። አብዛኛው ሰው አያመዛዝንም። የኔ እውነት ነው በቃ የኔን አትንኩብኝ። ግን ያን ነገር ቢመረምር የሚጎዳውም ለራሱ ነው የሚጠቀመውም ለራሱ ነው። መርምሮ እውነቱን ቢያገኝ ጠቃሚ የሚጠቀመው ማን ነው? ራሱ ሰውየው ነው። መርምሮ እውነቱን መንገድ ቢያገኝ ደግሞ ማሂ ጊዜ አትፍጂ። ደግሞ የሚገርምሽ ነገር ጊዜ አትፍጂ። የምር እንደዚህ ስለምን ውስጥ ገብቼ ጨንቀኝ ይሆን ምናምን ወላሂ ጊዜ አትፍጂ። ፍራሽ እኔ ክርስቶስ አምላክ ምስክሬ ነው። ቆይ ክርስቶስ ምናምን ሳይሆን ጊዜ አትፍጂ ስልሽ ምን ለማለት ፈልጌ እንደሆነ ገብቶሻል። በቃ ውስጥሽ ክርስቶስ አምላክ እንዳልሆነ ካወቅሽ የአላህ አምላክነት ተውሂድ በቃ ከገባሽ ስለምን ቁጭ ብለሽ ቁርአን ተማሪ አልገባኝም። እኔ የማመልከው እግዚአብሔርን ነው። የኔ ውድ እግዚአብሔር ላይ ጥርጥር የለኝም። ማሂ አሁን እኛና አንቺን እኮ የሚለየን ምንድነው? መጽሐፉ ነው። መጽሐፉ ደግሞ እንደተበረዘ አንቺ አስተማሪዎች የሚያምናሉ እንደተጨመረ እንደተቀነሰ ማንም ሰው የትኛው ክርስቲያኑ ሙስሊሙ የሚያምን ነገር ነው። ማንም ክርስቲያን እንኳን አይክድም። ስለዚህ ያን ነገር ደግሞ ጥርት አድርጎ እውነት አድርጎ ቁጭ አድርጎ ያስቀመጠው ቁርአን ነው ለማጣራት የመጣው ማለት ነው። እውነቱን ከፍት ይለኝ እኔ አሁን ከቁርአን ግማሽ እየተቀበልኩ ነው።
ከቁርአኑን ግማሽ ተቀብያለሁ ከራሴ ወስጃለሁ በነገራችን ጧት እያሳየሁ የተቀበልኩትን ላሳይ ቁርአንን ማትቀበይበት ምክንያት ምንም የለም ማሂ ግማሽም ቢሆን ማትቀበይበት ምክንያት ሁለት ጥቅስ ተቀብያለሁ ያው ሁለቷ በጣም ልቤን ገዝተዋለች ቆይ ላሳይሽ እንደመጀመሪያ ምዕራፍ ናት በጣም ወደድኳት ጌታ አሁን እሷን እኔ ማታ ጸልያታለሁ ዳዊት ሲጸልያት ነበርና ጸልያታለሁ ወደፊት ምን ጸልያለን በቀን ደግሞ 7 ጊዜ ነው ምን ጸልየው ጌታ ይባረክ እኔ አሁን ወላሂ ላዚም ማሂ መጽሐፍ ቁርአናችን የተለያየ አይነት ቁርአን ቢሆን 114 አንዱ 114 አንዱ 113 አንዱ የጨመረ አንዱ የተቀነሰ ምናምን ቢሆን የማይመሳሰል ቢሆን በጣም ብዙ ነገር ነው የምጠራጠረው እንዴት ያምላክ ቃል ሆኖ እንደዚህ የተጨመረ የተቀነሰ አንዱ ቁጥሩ የጨመረ አንዱ ቦታ ያለው አንዱ ቃል እዚህ ጋር የለም ቁርአን ዓለምን ዙሪ አንድ ነው ወላሂ ነው ምልሽ እንዴት ብዬ ላስረዳሽ አንተን አንድ አትቀይርም እንኳን ዓለም መመሳሰሉ ተይና ማለት ነው እንኳን ሊጨመር ሊቀነስ ይቀርና አሁን ልጄ የሚቀራውን ቁርአን ልጄ የኔ 7 አመት ልጅ አለኝና ወደ 3 ጁዝ ምናምን ደርሷል ትንሽ ልጅ ነው እሱ የሚቀራውን ሌላ አሜሪካ ያለው ልጅ ተመሳሳይ ነገር ነው የሚቀራው አንድ ይጨምርም አንድ አይቀንስም ስለዚህ ይሄ ነው ያምላክ ቃል ማለት የሚጨምር የሚቀነስ ከሆነ እንዴት ይሆናል እንዴ አንቺ ይሄ እኮ የህይወት ጉዳይ እኮ ነው ይሄ እኮ የገሃነምና የገሃነምና የጀነት ጉዳይ እኮ ነው እንዴ በደንብ ነው እንጂ መጽሐፉ እንትን መሆን ያለበት የተጨመረ የተቀነሰ ከሆነ ገሃነም እንደምትገቢበት ወቅ ምንም ጥርጥር የለውም የሰው ልጅ እንደፈለገ ተጨምሮ ቀንሶ ከሆነ خلاص አበቃልሽ ማለት ነው አበቃልኝ እንዴ ወላሂ አበቃልሽ ማሰብ ያለብሽ አንቺ ከሞት በኋላ ያለው እዚህ እውነቱ ገብቶሽ በትሞች ሴት ነው የምትገቢው አንቺ ቤት ነው የምትገቢው በጣም ከባድ ነው ከሞት በኋላ ያለው ህይወት በተለይ እኮ የትኛው እግዚአብሔር አንቺ እኮ እግዚአብሔር ብለሽ እንኳን ስታምኝ እኮ አንዱን እግዚአብሔር እኮ አላመለክሽም ገብቻል ያንን አንዱ እግዚአብሔር ስለኔ በደል ስለኔ ኃጢአት ክርስቶስን ክደሽዋል እኮ ለኔ አልፎኛል እግዚአብሔር ማምለክ ከጀመርኩ ንጹህ እግዚአብሔር እንደዛ የሚባል ነገር የለም ክርስትና ውስጥ እግዚአብሔርን ነው የሚያመልኩት ግን አንዱ እግዚአብሔር ስላንቺ በደል ስላንቺ ኃጢአት ብሎ እንደሞተልሽ ማመን አለብሽ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ መሆኑን ማመን አለብሽ ይሄን ካላመንሽ እኮ ምኑን ክርስቲያን ሆንሽ ገብሽ አንቺ አሁን ከፍሎ አማኝ ነው የሆንሽው አብም ለብቻው ነጥለሽ ነው አሁን እያመለክሽ ያለሽው ማለት ነው ስለዚህ እኔ ጠቅልለሽ ወደ አንዱ አምላክ ያህዌን ብታመልኪ ነው የምለው በቃ አንዱን አምላክ የነቢያትን የሐዋርያትን አምላክ ያህዌን አላህን አምልኪ ነው የምለው በቃ አንዱን አምላክ አምልከሽ ከዛ ከሞት በኋላ ያለው ህይወት በተለይ ከሞት በኋላ ቀብር ላይ የምትጠይቀው ጥያቄ ለዛ አምላክ ፊት ስትቆሚ ምንድነው መልስሽ ገባሽ ያንን ነው ማሰብ ያለብሽ ምድሩን አይደለም ገብተሽ በቃ የምር ማሂ አሁን ብትሞት በአሁን ባላችሁ ህይወት ብትሞት የት ነው የምትገባው ስለተሻለ ተረጋግተሻል እኔ ልንገርሽ ማሂ ወላሂ ሳልደብቅ ማለት ነው መጀመሪያ ማለት ነው ተናገሪ እንደምትይውልሽ ገደልኩሽ እሺ ወላሂ ቢያለሽ ወላሂ መጀመሪያ ማለት ነው በጣም አምሮ የተቀወሰው ነበር ታውቂያለሽ በጣም ማለት ነው እንዴ በሽተኛ ሆኜ ነበር የሆነ ሰዓት ማለት ነው ጭልል እንትን የምትይው በቃ ይሆናል አይደለ የኖርሽበትን መልቀቅ ይከብድሻል ወደዚህኛው መግባት ይከብድሻል ከዛ አምሮሽ የሆነ ሰዓት ላይ ይብቃ ጤነኛ አምሮ አትሆኚ በጣም ስትረሳም ይሆንኩት የሆነ ሰዓት ማለት ነው ከዛ ያው ህይወት ምርጫ ነው ግዴታ መወሰን አለብሽ በነገራችን ላይ ህይወት ምርጫ ስለሆነ አንዱ መምረጥ አለብሽ ስለዚህ የሆነ ሰዓት እንዴ ግዴታ መምረጥ አለብኝ እስከመቼ በዚህ ነገር እቀጥላለሁ ሁሌ እንደተወሳከብኩ ወይን ውስጥ ይሄን የሚያሳምን ነገር የለ ስለዚህ ልክ ነው ብዬ ያመንኩበትን ነገር መከተል ስላለብኝ ሰለምኩ ማለት ነው ከዛ በጣም ደስተኛ ነኝ በመስለሜ ማለት ነው በጣም ደስተኛ ነኝ ከዛ ውስጤ በጣም መረጋጋት አለኝ ሰላም አለኝ ከዛ ሰልሜ ከሰለምሽ በኋላ ምን የሚከብድሽ መሰለሽ ስግደቱ ይከብድሻል በጣም ነው የሚከብድሽ የሆነ እስከምንለምድ ድረስና አዲስ አይደለም ከዛ በኋላ ለመጀመሪያ ጊዜ ሰገድኩኝ ማለት ሰገድኩ ስለ ዘመ ብዬ በቃ ይሆነ እኔ እንጃ በገባኝ መንገድ ነው እነሱ በሚያደርጉት መንገድ ሳይሆን እኔ በገባኝ መንገድ ከዛ በኋላ እንደዚህ ስትውይ ስታድሪ ምናምን ነገር ግዴታ መስገድ አለብሽ ታውቂያለሽ
እንዴት ልልመደው እኔ እንዴት ይምጣልኝ ያ ነገር ማለት ነው። ምንም ልለምደው አልቻልኩም። እኔ አጠገቤ ሰዎች አሉ ደስ የሚያሳዩኛል ድርጊ ምናምን ይሉኛል፣ ግን ምንም ሊመጣልኝ አይችልም እኔ ማለት ነው። ከዛ መልሶ ጭንቀት ያዘኝ ማለት ነው። ወላሂ መልሶ በጣም ጨነቀኝና የሆነ ሰዓት ላይ እንደው ምን አልክ ይመስልሽ? ወይኔ ኢየሱስ ያንተን ግጅ ይሁን እንዴ እንደዚህ መከራዬን የምበላው ብዬ አውቃለሁ። ወላሂ ነው የምልሽ አውቃለሁ በራሴ በውስጤ ማለት ነው። አረ ሰይጣን የሚባል ነገር አለ። መንፈስ ቅዱስ ብቻ አይደለም ማሂታይ። ሰይጣን እዚህ ምድር ላይ እኮ በጣም ነው የሚፈታተንሽ። ወላሂ በጣም ነው የሚፈታተነው እኮ የሰው ልጅ ሰይጣን። ለምን ሰይጣን ጥሩ መንገድ ላይ እንድትሄጂ አይፈልግም፣ ገሃነም እንድትገቢ ነው የሚፈልገው። የሚባሉት ነገር አልመጣልሻለኝ። ከዛ አልመጣልሽ ስለኝ ማለት ነው። ከዛ የለበቀ ያ የኖርኩበት አይደል የለመድኩት አላለ። ቆይ ቃል መጀመሪያ አልተለማመድሽም እንዴ? ጎንበስ ከማለትሽ በፊት ለመስገድ አይ እኔ አይደለም ሙስሊም ሆኜ እኔ ክርስቲያን ሆኜ ጸሎት ህይወት የለኝም ማለት እኔ እንደዚህ ጸሎት ላይ ጎበዝ አይደለም። በቀን አንድ ጊዜ ምናምን ብጸልይ ነው ገባሽ? እንደዚህ ቀን እንደው እርግጠኛ ነኝ ታኝተሽ ነው አባታችን ወይ ብለሽ የምጸልይው? ታኝተሽ ነው አባታችን ወይ የምትይዋ? እና እኔ ያን ያክል ክርስቲያን ሆኜ ጎበዝ አይደለም ሙስሊም ሆኜ ማለት ነው። ጎበዝ አይደለሁኝም፣ ልምዱ የለኝም። ታውቂያለሽ ልምድ ያስፈልጋል ሁሉም ነገርና ያ ስግደት እንዴት ይመጣልኝ ገባሽ? እንዴት ብዬ ልጸልይ ማለት እንዴት ብዬ ከአምላኬ ጋር ላውራ ገብተሻል? እንዴት ብዬ ከአምላኬ ጋር ላውራ? ከዛ በኋላ ጭንቀት ገባኝ። ከዛ ወይኔ ኢየሱስ ማለት ጀመርኩኝ። እንዴ እኔማ በቃ ክርስቶስ ወይ አንተን ክጄ ነው እንደዚህ መከረኝ የምበላው እንዴ ምን ውስጥ ገባሁልኩኝ መልሼ ማለት ነው። እንደገና መልሼ የመናደድ ስሜት የመበሳጨት ስሜት ማለት ነው አልገባ ሲለኝ ተናደድኩኝ። ከዛ አንዳንድ ሰዎች አሉ በጣም ምን ልበልሽ በቃ አንዳንዴ ሰዎች ይኖሩ በቃ አይደለ እንደዚህ የሚያጠነክሩሽ የሚያበረቱሽ ምናምን ነገርና እኔ ሰዎች አሉ ካጠገቤና እነግራቸዋለሁ ለነሱ እኔ ምንም ስግደቱ በቃ እኔ ልችለው አልቻልኩም፣ ሊገባኝ አልቻልኩም። ስገጅ እንዳትሉኝ አልኩኝ። እኔ ደግሞ ሰው ሲያዘኝ በጣም ነው የምናደደውና ሲያቀብጠኝ ለሆኑ ሰዎች ተናግሬ ከዛ አዛን ሲል ስገጅ ይሉኛል። እኔ ደግሞ እናደዳለሁ። ለምን ስለማላቀበት ስገጅ ሲሉኝ በጣም ነው የምናደደውና ስገጅ አትበሉኝ አልኩኝ። ስገጅ የምትሉኝ ከሆነ ወደ መጣበት ተመልሼ ነው የምሄደውና ስገጅ አትበሉኝ አልኳቸው። መስገድ አልፈልግም እኔ ጭራሽ አላቀበትም፣ ወደ መጣሁበት ነው የምመለሰው፣ እኔ አልሰግድም አልኳቸው። ከዛ የሆነ ሰዓት ላይ በቃ ተውኩት ሙሉ በሙሉ የምን ስግደት ምናምን ነገር በቃ ዝም ብዬ ራሴ ማዳመጥ ጀመርኩኝ። ዝም ብዬ መማር ጀመርኩኝ። ከዛ ስማር ምናምን ነገር አንቺ አንድ ፕሮቴስታንት ጓደኛ ነበረኝ ማለት ፕሮቴስታንት ጓደኛ ስልሽ እንደዚህ የማውቀው ሰው ነበረ ነው። የሆነ ሰዓት ላይ በጣም ደበረኝ ማለት ነው። ምንም ልለምደው አልቻልኩም። ከዛ ስም አልኩትኝ አለኝ እኔ ግን ክርስቶስን ክጄ ይሁን እንደዚህ መከራዬን የማየው ምንድነው? ምን ውስጥ ነው የገባሁት ግን አልኩኝ። የምር አንቺ በጣም ጨንቆኝ ይሆን በጣም የሆነ ሰዓት ላይ ስትረስ አሞኝ ነበር። የምር ማሂ ወላሂ ለምልሽ በጣም ጨንቆኝ ማለት ነው። ከዛ እነሱ ደግሞ ወንጌል ለመስበክ አንደኛ አይደለም ወንጌል ይሰብከኝ ጀመረ ማለት ነው ስለ ክርስቶስ። አንቺማ በቃ ድሮም እኮ ክርስቶስን ታውቂያለሽ አንቺ እኮ የኢየሱስ ልጅ ምናምን ብለው እኔ ከጭንቀቴ የምለቀቅበት ነገር ነው የምፈልገው ገባሽ? ከዛ ስሜት ውስጥ መውጣት የሚያበረታኝ ሰው ነው የምፈልገው። ስለ ክርስቶስ ሲሰብከኝ እንዴ ክርስቶስ እኮ አምላክ አይደለም ብዬ መከራከር ጀመርኩ። ይኸው መንፈሱ እኮ ግማሽ ይዞሻል፣ አንቺ እኮ አለቀቀሽም፣ ግማሽ መንፈስ ይዞሻል በቃ መከረኝ ምናምን። እንደገና ደግሞ ገና አምላክ አይደለም ምናምን ብዬ ስከራከረው ደግሞ እንደገና አይ አንቺ ግማሹ መንፈስ ይዞሻል እኮ ገና መንፈሱ አለቀቀሽ ምናምን ይለኛል። ከዛ የሆነ ሰዓት ላይ ምን አደረኩኝ? አይ ማንንም ሰው ማውራት የለብኝም ብዬ አንቺ ምንም አላደረገኝም እኮ ብሎ ካደረኳቸው በቃ መጥቶ በተለይ ክርስቶስ እኮ ምናምን ብሎ የሚያወራኝ ሰው ብሎ ካደረኩኝ በቃ የሆነ ሰዓት ላይ ከሰው ጋር ማውራት አልፈልግም። ከማንም ጋር ላወራም ታውኩኝ ማለት ነው። በቃ ከሰዎች ጋር ማውራት አቆምኩኝ። ማንም ሰው መጥቶ ክርስቶስ እኮ እንዲህ ነው ብሎ እንዲሰብከኝ አልፈልግም። ለምን እኔ አንሳ ስላልጠነከርኩኝ ሰዎች መጥተው ሲናገሩኝ ቶሎ ነው የሚከፋኝ። ታውቂያለሽ አላውቅም የኔንም ስላለመድኩት መሰለኝ። ሰውም ደግሞ ስገጂ በዚህ ግቢ እንዲለኝ አልፈልግም። እንደዛ የሚለኝ ሰው ካለ ራሱ ብሎክ አደርጋለሁ። አንቺ የሆነ ሰዓት እኮ ጤነኛ አይደለሁኝም የምር። ከዛ የሆኑ ልጆች አሉ ደሞና እኔ በቃ በራሴ ሳደርገው ነው ደስ የሚለኝ። በራሴ ሳደርገው ነው ደስ የሚለኝ ገባሽ? ከዛ እንደዚህ ኦዶ አድርጊ ኦዶ ስታደርጊ በዚህ ግቢ በዚህ ወጪ የሚል ሰው አለ በጣም የሚያዝጉሽ ማለት ነው። ከዛ እነሱን ራሱ ብሎክ አደረኳቸው። በፍጹም እኔ እንደዚህ እንዳታዙኝ እኔ አልፈልግም አልኳቸው። እንዴ እኔ እኮ አሁን እንደማምላክ ለመልክ እንደመጣው ግን ይሄን ሁሉ ተፈጽሞ አይደለም እንዴ? ወይኔ አምላክ ምን ውስጥ ገባው አልኩ የሆነ ሰዓት ማለት ነው። ከዛ ሰዎችን ሁሉ በቃ እንደዚህ የሚያዙኝ ሰዎች እኔ ብሎክ ለማደርገው አላወራም ከሰው ጋር ማለት ነው።
ከዛ ዝም ብዬ እኔ መማር ጀመርኩኝ አንዳንድ ኡስታዞችን አዳምጣለሁ ከዛ መማር ሲጀምር አንቺ የሆነ ሰዓት በራሱ ይመጣል ስገጂ የሚል መንፈስ ማለት ነው ውስጥሽ ይጠናወታልና በራሴ ሰዓት የሆነ ሰዓት ላይ ስገጂ ይለኛል ዝም ብዬ ተነስቼ ሰግዳለሁ ከዛ በቃ ደስ ይለኛል ስሰግድ ምናምን ውስጤ ሰላም ስለሚያገኝ ረፍት ስለማገኝ ሰግዳለሁ ከልክ እንደዛ ስለምደው ከዛ ደግሞ ጓደኞች አሉኝ ከዛ እነሱን እያየሁ መስገድ ጀመርኩኝ እነሱ ሲሰግዱ አብሬ ይሰግዳለሁ ሲነሱ እንትን እንዳለው ለመድኩት እንደዚህ ሂደቱን ለመድኩትና ቃላቱ ትንሽ ከበደኝ ማለት መክበድ ሳይሆን በቃ እንደዚህ እያየሁ ካልሆነ አንቺ ያልሸመድዳልኝ መሸምደዱ በጣም ከበደኝና መሸምደዱ ስለከበደ በቃ ነው እንደጨራሽ ምጻልዩት ተሸመድታላችሁ እነሱ ስለተወለዱበት ነው አንቺ እንዴት ለሸመደርሽ እስከሚሸመደው ነገር ጉድሽ ማይ ቀላል እኮ ነው አይከብድም ቶሎ ነው ቀላል ነው ከተማርሽ ቀላል ነው ቶሎ ትለምጃለሽ አሱ ፈናንሽ ተቆያላችሁ እኮ እየጸለያችሁ ረጅም ሰዓት ነው ኖ አሁን ለምሳሌ እንዴት መሰለሽ አሁን ስሰግጂ ማለት ነው አሁን ለምሳሌ ዙሁር አራት ረካ አለውና አራት ረካ ስሰግጂ በእያንዳንዱ ረካ ሱረቱል ፈቲሃን ትቀሪያለሽ ሌላ የቁርአን የምትቺ ከሆነ ሌላ የቁርአን ትቀሪያለሽ ከዛ ደግሞ በየመሃሉ የሚባለው አለ ግን ማሂ አንድ ነገር ታውቂያለሽ ቃል እንደዚህ ልፋትሽ ሁሉ ልፋትሽ ራሱ እኮ በጣም ትልቅ አጅር አለው ታውቂያለሽ አሁን እኛ ከምናውቀው ከሙስሊሞች በላይ አንቺ በቀላላ ብለሽ ለመስገድ እንደዛ ይለፋሹ ለማወቅ የጣርሹ ይሄ እኮ እንዳለ ነው የሚጻፍልሽ በቃ ጥፍጥፎ ነው ማለት ነው እንዴ አንቺ እና የፋሲካ ስግደት እንኳን ይሄ ያቢጾም እኮ ስግደት እኮ መስጊድ የሚያቀርቡት እኮ ነን እኛ እኮ አንራባ በእውነት አንራባ ኖ አይደለም ጭራሽ እስልምና ውስጥ እኮ ስግደት ሲባል አይደለም እንደዚህ ቶሎ ጎንበስ ቀናቂሽ እንደዛ አይደለም እኮ እስልምና ውስጥ እንደ ጭራሽ የክርስትናና ጸሎትና እስልምና ውስጥ በጣም ልዩነት አለው ማሂ እንደዛ እንደ የክርስትናና ስግደት የእስልምና ስግደት አንድ አይነት አይደለም በፍጹም ጭራሽ ሰማይና ምድር የማይገናኝ ነው የኛን ስግደት ታውቂዋለሽ የጴንጤ ስግደት ሰግደሽ ታውቂያለሽ የጴንጤ ስግደት ሰግደሽ ታውቂያለሽ አንቺ እሱ አልገባሽም ግን አልሰገድሽም በጴንጤ አይ አታውቂም ይመሰጣሉ እንጂ ይሰግዳሉ እንዴ ማሂ ይሰግዳሉ ተንበርክከው ወንበር ላይ ነው የሚሰግዱት እንደው አምላኬ ሆይ እና ሌላ ደግሞ አንተን በጣም አሳስተውኛል ይሄ መንፈስ ቅዱስ የሚለው እኔ ከደከምኩኝ መንፈስ ቅዱስ ይጸልይልኛል ብዬ የምተኛት እግዚአብሔር ይቀር ይበለኝ በእውነት ምሕረት ያርግልኝ እስኪ አምላኬና አባቴ ምሕረት አርግልኝ እሱ ይጸልያል እኔ ተኛለሁ ሰሚ አሁን ያለሽበት ጸሎትስ እንዴት ነው አስረጅኝ እስቲ እግዚአብሔር ምስክሬ ነው እየጸለይኩ አይደለም አምላኬ ሆይ ጌታን በጣም ደክሞኛል ነው ግን እንዴት እንደሚጸለይ ታውቂያለሽ ያሁን እምነትሽን አረኔ ጸልያላ ቅሜ ጧት ተነስቼ ስራ ገባለሁ ወጣለሁ ሄዳለሁ መላልሳለሁ ከዛ በሰላም ተነሳ ነፍሴ የተነፈሰች አገኛታለሁ ከዛ ያችን ነፍሴን ይዣት እመጣለሁ አለቀ ይሄ ምሬ ነው መናገራችሁ በነገራችሁ ላይ ጌታን እየቀለድኩኝ አይደለም ለኢየሱስ እንዴት እንደጸለየ ተጽፏል እንደሱ ያረክሽ ጸልይና ወደ አምላክሽ ጸሎት አድርጊ በጣም ተለማመርኳት እሷን በጣም ተለማምጃት እሷ ጸሎት ላይ በጣም ከባድ ነው ከፍኝ ወሰደኝም እየሰራሁ ምንም እየልኩ እጸልያለሁ ችግሩ እሱ አባክብሮት እየጸለይኩ አይደለም ይገባሽ ባክብሮት አይደለም እጸልያት በጣም ችግር አለብኝ አሜን እስኪ ጸልዩልኝ ጌታን የምሬን እኮ ነው እኔ ጸሎት አቆምያለሁ ለምዶን አላውቅም በቃ ሁሉም ነገር ሲዘባረቅ ጸሎት አቆምኩኝ በቃ የመጀመሪያ አቆምኩት ጸሎት ነው በቃ ወዴት ልጸልይ አሁን በቀን 5 ጊዜ መጸለይ ያለብኝ ብዬ ሞክሬ ነበር አሁን መሞከር አለብኝ በድጋሚ ወይስ ምንድነው ማረብ I don't know ብቻ ላቀም እንግዲህ ምራሽ አሜን ነው ይምራኝ ማለት አምላካችሁ አምላኬ ነው ያው አምላካችሁ አምላኬ ነው ፈጣሪ አንድ ነው ማሂዬ እያሰብሽ እያስተዋልሽ እሺ ማሂዬ አዎ አምላካችሁ አምላኬ ነው አይዟችሁ እና ችግር የለውም ብትሉኝ የምራሽን ብትሉኝ ችግር የለውም ይምራኝ በነገራችን ላይ ሆነ ጽሁፍ ላሳይ በጣም ሰሞኑን ሳነበው ከቁርአን በጣም ልቤን የገዛውን አይታችሁ አሳይቻችኋለሁ ደግሞ ላሳያትና አንድ ነገር ደግሞ ልንገርሽ
አንድ ነገር ደግሞ ማለት ነው እናንተ እኔ ስሰግድ በጣም ነው ሆድ የሚበሰኝ ታውቃላችሁ ወላሂ ሁሉ ጊዜ ስሰግድ በጣም ሆድ ይበሰኛል ለምንድን ነው እሻለሽ አው ወላሂ የምሬን ነው እኔ በጣም ነው ሆድ ተጣላውበት መንገድ ይሄ ነው እና ስሰግድ ምን አንቺ የምሬን ነው እንደዛ ሳይሆን ኢየሱስዬ ባለፈው ጓደኞቼ ቆይ አልንገርሽ ቆይ የኔን አስታውሰሽኛል የኔ ይወራ ባለፈው እዚህ ቲክቶክ ላይ ጓደኞቼ ጋር ተጣላሁ ጌታ ምስክሬ የቤታቸው ሄዶ ይነፋረቃሉ ያለቅሳሉ ምንድነው አንቺም ማልቀሽ እነ ሂሩት የኔ ጓደኞች ከዛ አብረሽ ላልቅሽ ኢየሱስዬ ይገልሽ አልቅሽ እኔ ጸሎት ሳረግ ሳቅ ነው የሚለኝ ሀዘኔ ሁሉ ይጠፋል ደስታ ነው የሚሰማኝ የሆነ ነገር የረሳሁት ነገር ሁሉ ትዝ የሚለኝ በጸሎት ሰዓት ነው ለሆነ ሰው ያልወሰድኩት ያላኩት ዕቃ ሁሉ ካለ ትዝ የሚለኝ በጸሎት ሰዓት ነው የምን ማልቀስ ነው መለቅሶ ሊመጣብኝ እነሱ ካላለቀሽ ከዛ ወጡኝ ውጭ ለሰይጣን ብለው እና አሁን አለቀስኩኝ ስትይ አንቺም ከምን አንፃር እንዳለቀሽ ንገሪ ይሄ ነገር ይብራራል እኔ ሳቅ ነው የሚለኝ አንፃር መሰልሽ እኔ እንትን ነው በቃ ይሆን አንዳንዴ ውስጥሽ ድካም ሲሰማሽ ይሆነ የማረፍ ስሜት ሲሰማሽ እንዴት ነው ከዛ በቃ ልክ እንዴት ነው ሳግጄ ምናምን በቃ እንደዚህ ስደፋ አንቺ ይሆንም በይ ይፈሳል እንደሆነ አለቀም ብቻ ይሆነ ሆድ ነው የሚበሳይ በቃ አለቅሳለሁ ተደፍቼ ወላሂ በቃ እና ይሆነ ሆድ ነው የሚበስሻል አይደል በቃ ይሆነ ቃል ማውጣት ያቀትሻል ገባሽ እንዴት ብለሽ መጸለይ እንዳለብሽ ማታቂ ብቻ ዛጋ ሆነ ዝም ብለሽ ታለቅሻለሽ ይሆን የሚሰማኝ አካል አለ ብዬ ስለማመን ዝም ብለሽ ባሽን ታፈሻለሽና ሁሉ ጊዜ ነው በቃ በሰግር ቁጥር በጣም ሆድ የሚበሳይ በቃ ሆድ ይብሰኛል ገባሽ ለምን ሆድ እንደሚብሰኝ አልቅም ግን የሆነ ሆድ ይብሰኛል ግን ደግሞ የሆነ ሸክሜን ጥዬ ነው የምንነሳው ዛጋ ከብድ ብሎኝ ከሆነ በቃ አልቅሼ ዛጋ ሰግጄ ስነሳ ይሆነ እንዴት ነው የከበደሽ ለቅልል አይልሽም ቅልል ብሎኝ ነው የምንነሳው ገባሽ ገና እርፍ የማለት ስሜት ውስጥሽ ማለት ነው እኔ እንደዛ ነው በቃ በሰክር በጣም ነው ሆድ በቃ የሆነ ሆድ ባስ ይለኛል ከፍት ነው የሚለኝ ምር እስከዛሬ ስላልኖርኩበት ይሁን እስከዛሬው ኃጢያቴ በደሌ ትዝ እያለኝ ይሁን አላውቅም ብቻ ሆድ ይበሰኛል እዛ መስገጃ ላይ ሰው ነው እኔ ይሄ ስሜት ራሱ የሚመጣው በቃ ሆድ የሚበሰኝና እስከዛሬው ኃጢያቴ ትዝ እያለኝ ይሁን በቃ በደሌ አላውቅም ይሆና ስሜት አለው ማሂ ስትገቢበት ነው ይሄን የምትረጂው እናንተ ስታለቅሳላችሁ የሚሰማችሁ ሌሎቹን ስሜት እስኪ ተረጂ ከኤክስፒሪየንስ ወሰጂ አንቺ ልጅ ዝም ብለሽ መነፋረቅ ምን ይባላል ከሌሎች ኤክስፒሪየንስ አሁንም ይነሳለሽ እናስማ ስለኖርበት ነው እስከዛሬ በዛ መንገድ አላለፍኩም ሳምጽ ነው የኖርኩትና ያ ነገር ሁላ ትዝ ይልሻል በቃ ትዝ ይልሻል አንቺ ይመጣብሻል በቃ ከሳቀምንስ ነው የሚልሽ ከዛ ይሁን በቃ ውስጥ ሽርግት ይላል ከዛ በኋላ በቃ መንፈስሽ በጣም ይረጋጋል ውስጥሽ እየተረጋጋ መንፈስሽ እየተረጋጋ ምናምን በቃ የምሬን ምልሽ አንቺ ከአምላክሽ ጋር ስታወሪ እንዴት እንደሚቀልሽ የምር የሁላችሁም ስሜት ነው ይሄን ስሜት እንደዛ ነው በቃ ጸሎቴን በእንባ ነው ጨርሼ የምነሳው የሚመጣልኝ ደግሞ እዛ ቦታ ላይ ሰውን ብቻ ነው ሌላ ድብን ብል እኔም ባያ አይመጣም ድብን ብል ማሂ ግዴኝ አሁን አንቺ እዚህ ጋር ልክሽ ብትይ ጨራሽ ነው ባያ የሚመጣልኝ አልወድም ሲጀመር ሰው ፊት ራሱ ማልቀስ እዛ ጋር ሰውን ግን ስሜት አለኝ በቃ በጣም ስሜት አለኝ ይመጣልኛል እዛ ቦታ ጋር ሰው ማለት ነው እዛ ልክ መስገጃ ላይ ሰው ከአምላክ ጋር የተገናኘች በተለይ አንቺ በቃ በተለይ ፈጅር ላይ ማለት ነው በቃ እንትን ጸጥ አይደለም የሚለው ሰዓቱ በዛ ሰዓት በቃ ጸጥ ነው የሚለውና አንቺ የዛ ሰዓት ያላ ሰግጂ ማለት ነው ጸጥ ነው የሚለው ሰው የለም በጸጥታ ውስጥ ሆነሽ ነው አምላክሽ ነው የምታገኘው ምንም አይነት ድምጽ አይሰማሽም በቃ ይሁን የአምላክሽን ድምጽ ነው ከላይ የምትሰሚው ገብቶሻል በቃ ጸጥ ነው የምትዩና ወይኔ ያለው ስሜት ልነግርሽ አልችልም ያ ስሜት በቃ ያ ምሽት ያቺ ደቂቃ በጣም ይሁን በሰላም ልውጣልሽ መሰለኝ ሴትዮ ስብከትሽ በጣም በዝቷል ዛሬ የረኔ እንደ ይሄን ስሜት ብታገኝ ደስ ይለኛል ከልቤ ነው ናትኮሎ ሌሊት የሚሰገደው ነገር ጉድ ጉድ ነው እንግዲህ በዛን ሰዓት ነገር ሄዳስጨስ የፈጅር ሶላት አይመጣምሽ በጣም እንትን ነው አንቺ ውስጥሽ መንፈስሽ በራሱ በቃ ጸጥ ነው የሚለው ተቃስብሻል የሆነ ጸጥ ብሎ
ብሎ ዘጋ ሆነሽ በቃ ካምላክሽ ጋር ስታወሪ ጸጥብልሽ በቃ ስለምን እኔ ምንሽ ማለት ነው ኪዳን አድርሰሽ ታውቂያለሽ? ቤተክርስቲያን ኪዳን ባለው ለዲ ጸሎት ያለሽ ኢትዮጵያ ያለሽ ያ እሱ ጸሎት እንኳን በሚደረግ ሰዓት እኔ ገብቼ መቅደስ ለጥ ነው የምለው እንቅልፌን ነው የምተኛው ገብቼ መቅደስ ውስጥ እንደኔ ምን በፊት ሌሊት ይሄ እኮ በጣም ሌሊት አይደለም እኔ በጣም ሌሊት አይደለም ይነጋል በቃ 11 ሰዓት ማለት በቃ ስራ አሁን እኮ የሚያዝነው 10 ከምናምን ነው አይደለ ቤተሰብ 11 ሰዓት ነው አይደለ የፈጅር ሶላት ወላ 11 ሰዓት ሳይሆን 10 ከምናምን ነው የሚያዝነው ማለት ይነጋ አካባቢ ማለት ነው በቃ ይነጋል ገባሽ የንጋት ነውና ገና ወፎቹ ሳይወጡ በቃ የንጋት ጸሎት አለ አይደለ እንዴት ነው በንጋቱ ከአምላክሽ ጋር የምትገናኝበት በጣም 11 ሰዓት ተከክላው በቃ ጻጥን የሚለው ወይኔ በዛ ሰዓት ማሂ እንዴት ልብዬ ልንገርሽ በቃ ያቺ ሰዓት ያቺ ደቂቃ ምን ያህል ጸጥታና ሰላም እንዳላት ማሂ ወላይ በቃ ምን ያህል ውስጥሽ ሰላም እንደሚሆን አንቺ እርፍንም በቃ አንቺ ሸክምሽ ሁላ ድካምሽ ሁላ ቀለልን የሚልሽ ከዛ በቃ ይወቅስሻል እየመጣ ደግሞ እስከዛሬ ያደረግሽው ኃጢያትሽ ሁሉ ነገር ትዝ ሲልሽ እኮ ነው የምታልቀ ሆዲ ይብስሻል በቃ ዛጋ ስትቆሚ በጣም ታለቅሻለሽ አለ አይደለ ሆዲ ይብስሻል በቃ ይሄድሽ ነው የምትመጪው አንቺ እሱ ጋር ረጋሽም ገባሽ እስከዛሬም ያን ከሱ ጋር አይደለሽም ትሄጃለሽ ጠንካራ አይደለሽም እና ያቺ ደቂቃ በጣም ልዩ ሰዓት ናት ያቺ ሰዓት ማለት ነው ቀንሽ በረት ነው አዎ በጣም ያ ሰዓት በጣም በቃ እንዴት በየንገርሽ ውስጥሽ መንፈስሽ ላይ ይረጋጋል ከዛ በቃ ይነጋል ከዛ ሲነጋ ደግሞ በቃ ተጧት ትነሻለሽ ማለት ነው ከዛ ቀንሽ ሁሉ ያምርልሻል በቃ ቀለል ብሎሽ ይውላል ታወቀ እንደዚህ ስለሰላት መጋት ደም ተከም እንዳለ በጣም ገና አሰብ እንትና በቃ በዛ ሰዓት አንደኛ ነገር ሰው ሁሉ ይተኛል ምንም አይነት የሰው ድምጽ አሰሙ በዛት ሰው የሚባል አያወራም ይምቀ ይሆነ ከውጭ የውጭ ድምጽ አሰሙ የመኪና ድምጽ አሰሙ ከውጭ ጫጫታ ምናምን በዛት ጸጥ ያለ ነው በጣም በቃ ያ ሰዓት በጣም የምትመሰጡበት ሰዓት ነው ታውቃለች በጣም ጸጥ ነው የሚለው ሰው ሁሉ በቃ ሰላም በቃ እርግጥ ያለ ምሽቱ በቃ ያቺ ሰዓት ያቺ ደቂቃ ወይኔ ያለ ረቢ እንዴት ሰላም እንዳላት አንብቢልና የቁርአን ሀያውን የትኛውን የምታነብልን አልወጣለኝ ደግሞ ካሜራ ተከፍቶ እዚህ ብታውኝስ ንገሪኝና እኔ ላነብልሽ አይሽ አይቼው ልምጣ አይ ቁጥሩን ልንገርሽ ሱረቱ አልፈቲሃን የምትል ሱረቱ አልፈቲሃን የምትል ማይ አው ከምዕራፍ 1 ጀምሮም ይሄ ምዕራፍ 1 ነው ግን ይሄ ቁጥር 1 ቁጥር 2 ቁጥር 3 4 5 6 ይላል እየለመደ አላነብም ምን አይመቸኝም ለማንበብ ኦኬ አንቺ ቀጥተኛውን መንገድ ምራኝ እያልሽ ነው መጸልዩ የኔ ወድ አላህ ይምራሽ ያ ረቢ አው እንደዛ ነው የሚለው ዳዊትም ጸልይዋል ቀጥተኛ መንገድ ምራኝ ብሎና ያው እንገናኛለን ኢንሻአላህ እንገናኛለን ኢንሻአላህ ተኝ እንጂ እኔ እኮ አሁን ያልተኛ ምን እስከፈጅር ድረስ ቆያለሁ ያልኩ ሳተኝም ትለኛለች እንዴ ማሰራለሽ እኔ ጋር እኮ እንደዛ ኦኬ ቀን የምትተኝው ቀን ተኛለሁ ተወሰነ ሰዓት ተኛለሁ ግን ማታም በጊዜ አልተኛም እና አላህ ቀጥተኛውን መንገድ ይምራሽ ጸሎት ዱአ አድርጉላት ለማሂ አላህ ይምራሽ በሏት እሺ እኔ ልወጣ ኢንሻአላህ ታርኩልኝ መልካም ቆይታ ይሁንላችሁ እመለሳለሁ አልተኛም እኔ እመለሳለሁ ናይ ካለን አለን ከሌለ ከወጣው ደህና ሁኝ አረ እሙይንስ ተኝ በያት ባለቤቷ ይቆጣታል እስካሁን ሰዓት ድረስ ቁጭ ብላ ምን ጉድ ናት እቺ ልጅ ግን አረ ጉድ ፈላ አንዷ ማለት ነው ማሂ ልክ እንዳንቻለችኝ ክርስትና ግራ ገብት ብሏት ከዛ
ቃል እያለችኝ አልኳት እኔ ጸሎት ሳደርጋለች ከፈጣሪ ረፍ ምልበት ነገር ምራኝ ይላል አለችኝ ልክ እንዳንቺ ማለት ነው ከዛ ይዞሽ ምናምን እያልኳት ነው በቃ በጣም እሷ ደግሞ ሙስሊም መሆን ፍላጎት አላት ውስጧ ግን ከቤተሰብ ጋር ነው የምትኖረው ልጅቷ ከቤተሰብ ጋር ነው የምትኖረው ልጅቷ አክስቷ ሙስሊም ናት በሰፈርሽ በጓደኞችሽም እንግዲህ መስለም ዳርዳር ያሉ ሰዎችን ሁሉ እንዳሰበስብብን ሴትዮ እዛው አንዱ ባያቸው አጥሙ ባያቸው እሷ በጣም ፍላጎት አላት ታያለሽ ፍላጎት አላት ልጅቷ እና ቃልዬ ያለችኝ የምር እንደዛ ነው የምታሆናለች በቃ ስጸልያለች በቃ ዶርፍ ምልበትን መንገዱን መራኝ ምናምን ነው የምለዋለችኝ እና አንቺ ቆይ እንዴት ነው ምን አይነት ስሜት የሚሰማሽ ምናምን ትለኛለች እንዴት ነው ግን የሚያደርገው ዲኮ ውስጥ ይፈራል እንዴት ነው ምናምን ትለኛለች ማለት ነው ከይዞሽ እላታለሁ እኔ ማይዞሽ በርቺ ምናምን እላታለሁ ምን አይነት ስሜት ነው የሚሰማሽ በቃ ያንቺን ስሜት ማወቅ ፈልጋለሁ ትለኛለች ከዛ እኔ አይዞሽ በርቺ ያልኩና ማበረታታት ማለት ነው ኢንሻአላህ አንድ ቀን ትመጣለች እሷ ደግሞ ተሰልማለች ለተወዛገቡ ሁላ አላህ ቀኑ መንገድ ይምራቸው የምር ወስክብክብ ብላሉ ሰላማቸውን ላጡ ሰላማቸውን ለተነጠቁ የመረጋጋት ዘመን ያድርግላቸው የውስጥን ሰላም የመሰለ ምንም ነገር የለም ቤተሰብ የምር የውስጥ ሰላምን የመሰለ ነገር የለምና መንገዱ ለጠፋባቸው ለተጨነቁ ሰላም ላጡ ልጆች አላህ ሰላሙን ይስጣቸው ወደ ራሱ ይምራቸው የውስጥ ሰላም ማጣት በጣም ከባድ ነው በጣም በምንም አታገኙትም የውስጥ ሰላም የምር እና የውስጥ ሰላምን የመሰለ ይደም ለሁላችንም ፈጣሪ የውስጥ ሰላምን መረጋጋትን ይስጠን በቃ ውስጣችን በጣም የሚያርፍበት የምንረጋጋበት ዘመን ያድርግልን